ሳህ ሰማይ ወትታሰይ ምድር ወይንፍው ቀርነ መሰረታተ ህምዝ ወይወውኡ አድባር ወአውግር ወኩሉ እፀወ ገዳም ወዮምሰ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ ይላል። አሁን የሰማነው ዜማ ግዕዝ ነው። እንደምታዩት ቃላቱን ያነጥራቸዋል። ስሜት ውስጥ ያለው የግዕዝ ኃይል ደስታን ነው እየገለጸ ያለው። ወጋ እያረገ የሚመልሰውን ስሜት ኢሞሽኑ እንድትከተሉት ፈልጌ ነው። እዚህ ውስጥ የምናየው ይሄንን ነው። እንዴት አወክ ልትሉኝ ትችላላችሁ። ግዕዝ ማለት ቀዳሚ፣ አንደኛ፣ የመጀመሪያ ማለት ነው። ታዲያ እንደምን ከደስታ ከፍስሐ ጋር ይገናኛል? ምን ያገናኛቸዋል ያል እንደሆነ ዛቲ ፋሲካ ቀዳሚት ሕግ የሚል ተጽፎልናል። የመጀመሪያ ሕግ ፋሲካን አስተማስሎ አድርጎ የመጀመሪያውን መዝሙሩን ግዕዝ አድርጎ ያመጣዋል። ይሄ ከስሜቱ ጋር ለመዋደዱ የፍልስፍና ግንኙነቱን ያገናኝልናል። ስለዚህ ብዙ ማለት ይቻላል። ሊቃውንት ባሉበት ቢናገሩት ደግሞ ትደሰታላችሁ። የሰው የደስታው ጀንበር ደግሞ ቀስ ብላ ታዘቀዝቃለች፣ ይተክዛል። ፍጥረታቱ የሚበሉት ከሆዳቸው ሲጎል ሲጠፋ ይተክዛሉ። ያ ደስታ ያ ፈንጠዝያ ይጠፋና ማላዘን ይጀምራሉ። ማላዘን መቆዘም የሰውም የእንስሳትም አንድ ባህሪ ነው። ኩኑ እንከ ከመ ብእሲ ጠቢብ ዘይጸውም ወይጼልይ ወያስተሰሪ በእንተ ኃጢአቱ ሁሩ በጽድቅ ትርከቡ ሰናይ ይላል። አራራ የሆነ ማለት ነው። ሐዘን ነው ውስጡ የምትሰሙት። ተሳለኒ እግዚኦ በከመ በሳልከ ሲልም እያዘነ ነው። ይህንን ነው የሚነግረን ከቃሉም ጭምር። እዝል ደግሞ ማዳነቅ ነው። ማዳነቅ ወደዛም ወደዚህም ነው። ብቻውን የቆመም አይደለም። እዝል ራሱ ስሙንም ብትሰሙት የታዘለ ማለት ነው። የግዕዙንም ባህሪ ይዟል፣ የአራራዩንም ባህሪ ይዟል። አሁን ቀላል ሁላችን ቤተክርስቲያን የምንሰማውን እንውሰድ። ተንሥኡ ለጸሎት ማዳነቅ ነው የምታዩት። ወሪድየ ብሔረ ሮሜ ለቤተ ክርስቲያን ርኢክዋ አእመርክዋ አፍቀርክዋ ከመ ትእየሰናይ ሀለይኩ እያለ የሚቀጥለው አእመርክዋ አፍቀርክዋ ሲል ማድነቁን በቃልም ጭምር ነው የምትሰሙት አይደል? አወኳት ወደድኳት ሲል የምትሰሙት ስሜት ማዳነቅ ነው።
እነዚህን ስሜቶች የያዘ ነው። ይህ ቀመር ነው። ሰውን እንስሳትንና አራዊትን መርምረው ሲያበቁ ሊዳሰስ ሊጨበጥ የማይቻለውን ስሜታቸውን በዜማ መቀመር መቻል ነው። ቅድም እጓለን ሰምታችሁ ከሆነ ስነ ውበት ማለት ሊዳሰስ ሊሰማ የማይችልን የሰውን ስሜት ገሃዳዊ ማድረግ ነው ብለዋል። ይሄው በጥበብ ገሃድ እናደርገዋለን። ያን ስሜት ታላቅ ጥበብ ነው። ቅዱስ ያሬድ በእነዚህ የሰው ስሜት በሚገዙ ኃያላን የዜማ ልኮች ልክ ነው ይሄን ዜማ የቆረጠው። ቆረጠ ለክአ ቆረጠ ማለት ነው። ለክቶ አዘጋጀ። አሁን ጥንቃቄ ያስፈልጋል። እስካሁን ባልኩት ላይ ግዕዝ ሁሉ የደስታ አራራይ ሁሉ የሐዘን ማለት አይደለም። እንደዛ ጠቅልላችሁ እንዳትወስዱ። ከነሱ ውስጥ ከቴክስቱ ጋር የተናበቡትን ብቻ ማንሳቴ ነው። ስሜትን ይዤ ለዚህ ነው የመጣሁት። እሱን ጥንቃቄ እንድናደርግ ነው።